እዚህ ግድም ቤተ ክርስቲያን ይኖር ይሆን እማዬ? ወደ ሰፈሯ የማትደርስ መሆኗን መጥፋቷን ተረዳች። መቃብር ቤት ይኖራቸው ብለው ወይ? ደመቀችን ውጭ ትተው ከፍተው ገቡና ቶሎ እሳት አንድደው ሲያስገቧት የታባቱ ተሸሽጎ ነው ያናክል ያስጨነቀኝ። ደመቀች ያን መኮንን ስታይ ልክ መብረቅ ፊቷ ላይ እንደወደቀ ደንግጣ ክው ብላ ቀረች። ከጉለሌ በቀር በሐሳቧ ያልመጣ የለም። በመጨረሻ የሰፈሯን ስም እንደማታገኘው ተስፋ ስለቆረጠች ራሷን ማሰብ ስለደከመው ዝም ብላ የመጣችበትን አውራ ጎዳና ይዛ ለመሄድ ተነሳች። ብቻ የመጣችበት መንገድ መስሏት የያዘችው አውራ ጎዳና ወደ ጉለሌ የሚወስደው ሳይሆን ወደ ገነተ ልዑል ቤተ መንግሥት የሚወስደው ነው። ደመቀች ጠፋች። ከደጃቸው ሰፈር በታች ያለውን ወህኒ ቤት አልፋ አፍንጮ በር ከሚሉት በታች ባለው ድልድይ ስትደርስ ጠዋት የመጣችበት አውራ ጎዳና ለመሆኑን በርግጥ አወቀችና ወደ ሰፈሯ የማትደርስ መሆኗን መጥፋቷን ተረዳች። ጀንበሯ ገብታለች። ከዚያ በኋላ ምኞቷ ሁሉ ጉለሌ የሚያደርሳትን መንገድ ማግኘት መሆኑ ቀርቶ ተጠግታ የምታድርበት ቤተ ክርስቲያን ማግኘት ሆነ። መንገዱን ከሞላው ብዙ ተላላፊ ሕዝብ ሌላ አንድ በልተት ያሉ ገመድ ጠቅልለው ከግራ ብብታቸው ስር የያዙ ሴት ከደጃቸው ሰፈር ጀምረው እየቀደመቻቸው አንዳንድ ጊዜም ጎን ለጎን እየሄዱ አብረዋት ከድልድዩ አጠገብ እንደደረሱ አውራውን ጎዳና ትተው የቀጨኔን መንገድ ሲይዙ ወደ እሳቸው ጠጋለችና ጤና ይስጥልኝ እማዬ አለች። እንዴት ዋልሽ ልጄ አሉ ሴትዮዋ ቆም ብለው። እዚህ ግድም ቤተ ክርስቲያን ይኖር ይሆን እማዬ? በዚያ በኩል ቅድስት ማርያም፣ እዚህ ላይ ቀጨኔ መድኃኔዓለም አሉ አሉ ባልቴቲቱ ሁለቱ ቤተ ክርስቲያኖች ያሉበትን በቀኝ እጃቸው አመልክተው። ደጀ ሰላምና መቃብር ቤት ይኖራቸው ብለው ወይ? መቼስ መቃብር ቤቱን እንጃ እንጂ ደጀ ሰላም የሌለበት ቤተ ክርስቲያን ያለ አይመስለኝም። ብቻኛ ሰበካችን ቀጨኔ መድኃኔዓለም ስለሆነ እኔ ደህና አድርጌ የማውቀው እሱን ነው። ታዲያ እዚህ ትልቅ ደጀ ሰላምና ብዙ መቃብር ቤት አለ። ለመሆኑ ለምን ነው ደጀ ሰላምና መቃብር ቤት የምትጠይቂ? የሰፈሬ መንገድ ጠፍቶኝ ደጀ ሰላም ወይም መቃብር ቤት ተጠግቼ አድራለሁ ብዬ ነው። ሰፈርሽ ማን ይባላል? የሱም ስሙ ጠፍቶኝ ነው። ለከተማው አዲስ ነሽ? አዎ አሁን ነው የመጥቼ። አገርሽ ወዴት ነው? አሉ ባልቴቷ ካነጋገሯ የመጣችበት አገር ምን መሆኑን ጠርጥረው። እንዶዳም ኪዳነ ምሕረትን አይ አላውቀውም። ወዴት ነው? ጎጃም። አይኔ ፍስስ ይበል። የኔም ሀገሬ ጎጃም ነው። ቤቴ የደሃ ቤት ስለሆነ የሚበላ ራት አላገኝልሽም እንጂ ለማደሪያነቱስ ከደጀ ሰላም ከመቃብር ቤት ሳይሻል አይቀርም። ነይ ከኔ ጋር ታድሪያለሽ አሉ ባልቴቷ። ደመቀች የጋበዟት ሴት
አገሬ ጎጃም ነው ሲሏት ጎጃም የገባች መሰላትና በጣም ደስ ብሏት ምንም ሳትግደረደር እሺ እማዬ ብላ ተከተላቸው ሄደች። ምዕራፍ 6 የሱሉልታዋ ኩበት ለቃሚ። ባልቴቷ ቤታቸው እንደደረሱ ደመቀችን ውጭ ትተው ከፍተው ገቡና ቶሎ እሳት አንድደው ሲያስገቧት ስምሽ ማን ነው? እኔ ፍቃዷ እባላለሁ። ፈቃዷ ይሁን አሉ። ደመቀች ፀሐይ አለች ደመቀች። የእመት ፍቃዷ ይሁን ቤት እውነትም የድሃ ቤት ነው። መቀመጫው፣ መቢያው፣ መተኛው፣ እንጀራ መጋገሪያው፣ መስሪያው፣ የዕቃ ማስቀመጫው፣ ሁሉንም ማድረጊያው አንድ ክፍል ነው። ከመደጃው አጠገብ በአንድ በኩል እስከ ግድግዳው የሚተኙበት አንድ ሰፊ መደብ አለ። አንድ እንደ መደብ ሰፊ የኬሻ ፍራሽ ከአንድ ብርድ ልብስ ጋር ተጠቅልሎ ከመደቡ ራስጌ ተከምሯል። እዚህ አንድ ክፍል ውስጥ መደቡ ከያዘው የተረፈውን ቦታ እንስራው፣ ምጣዱ፣ ሙግዱ፣ ድስቱ፣ የቡሆ ዕቃው፣ ቶፋው፣ ሰፌዱና ሌላው ለየዕለቱ አገልግሎት የሚያስፈልገው ቁሳቁስ ሞልቶታል። እመት ፍቃዷ ደመቀችን መደቡ ላይ አስቀምጠው እሳቸው በገበታ ውሃ ቀድተው እግራቸውን ከታጠቡና ለሷም ሰጥተዋት ከታጠበች በኋላ እንግዲህ እሳቱ ሳይጠፋ ቶሎ ራታችን በልተን እንተኛ። የዚህ ሀገር እንጨት በገንዘብ ተገዝቶ ነው እንጂ እንደ ሀገራችን ከዱር ተለቅሞ አይመጣም። እዚህ ሀገር ቤቱ በገንዘብ ተከራይቶ እንጨቱም ሌላው ነገር ሁሉ በገንዘብ ተገዝቶ ነው። እዚህ ሀገር ያለ ገንዘብ ዓይኔን አውጡልኝ ብትይ እሺ የሚልሽ አታገኝም አሉ። ከደመቀች ጎን መደቡ ላይ ከተቀመጡበት ራት ሊያቀርቡ ሲነሱ አለ ተከስተ። ተኝቶ የዋለው ራቡ የራቱን ወሬ ሲሰማ እንደተቀሰቀሰ ሁሉ አይኔ ፍስስ ይበል ልጄን እርቦታል አሉ ባልቴቷ። አዎ እርቦታል። ጠዋት ሰፈራችን ቁርስ ተቀመሰ በኋላ ምንም ስላልበላ ርቦት ሲያስቸግረኝ ነው የዋለ አለች ደመቀች። እንግዲያስ ከራበው ለራት ያስቀመጡት አንድ እንጀራ ብቻ ስለሆነ አይበቃንምና እንዲህ ላድርግ አሉ እመት ፍቃዷ። አይኖቻቸውን ወደ ጣራው አንስተው ሲመለከቱ ቆይተው ዛሬ ሱሉልታ ሄጄ ስለ ቅም የዋልኩትን ኩበትና ቅጠል ሸጬ ትንሽ ገንዘብ አለኝ። እንዲያውም ከዚያ አስመጣ ነው ቅድም መንገድ ላይ ተገናኘን። ስለዚህ ሮጬ እዚህ ጎረቤታችን ካለው ሱቅ ዳቦና ሻሂ ገዝቼ ላምጣ። እሳቱ ሳይጠፋ ሻሂ አፍልቼለት ልጁ ዳቦ በሻይ ነክሮ ይብላ። አንቺና እኔ አንዱን እንጀራ በወፍራም ተልባችን ብልት ውሃችን ጥጥት አድርገን እንተኛለን አሉ ትንሽ እንደ መሳቅ ብለው። ገንዘብማ እናታችን የሰጡኛለኝ እኮ እማዬ። የሚገዛ ዳቦና ሻይ ተተገኘስ በእኔ ገንዘብ እንግዛ። ይሹት እናታችን 12 ብር ሰጥተውኛል አለች ደመቀች። እናታችን የሰጧትን 12 ብር ቋጥራ በጉንፋዋ ካስቀመጠችበት አውጥታ ላስተናጋጇ እያሳየች እመት ፈቃዷ አይኖቻቸውን በጠፍ አውጥተው አንድ ጊዜ 12 ብር
አንድ ጊዜ ደመቀችን ያለዋወጡ ያዩ ፍስስ ብለው ቀሩ። ስንት ይበቃል እማዬ አለች ደመቀች። ባልቴቷ ገርሟቸው ዝም ብለው እንደፈዘዙ ስለቀሩ እንዲያውም ስንቱ አንዱም ይበዛል ልጅ። በ10 ሳንቲም ለልጁ ደህና አድርጎ የሚፈቃ ዳቦ፣ በ20 ሳንቲም ሻይና ስኳር ገዝቶ ከብሩ 70 ሳንቲም ይመልሳል። እንግዲያውስ ሲገዙ እንዳይ እኔም አብሬው ልምጣ መግዛት ስለማላቅ እንድማር አለች ደመቀች። ወዲያው ልጇን እንደገና አዝላ ካስተናጋጇ ጋር አብረው ሄዱና ከሱቁ በ30 ሳንቲም ሳይሆን በ75 ሳንቲም ዳቦና ሻይ፣ ስኳር በርከት አድርገው ገዝተው ተመለሱ። ከዚያ እመት ፍቃዷ ከደጅም ከቤትም ጠራርገው ሊያገኙ በቻሉት የእንጨትና የቅጠል እንቅጥቃጭ እንደምንም ብለው ሻይ አፈልተው ተከስተ ብቻ ሳይሆን እሳቸውና ደመቀች ጭምር እስኪጠግቡ በልተው ሻይ ጠጥተው እዚያ ሰፊ መደብ ላይ ያን የኬሻ ፍራሽ ዘርግተው ሶስቱም የየራሳቸው ልብስ እንደለበሱ አንድ ብርድ ልብስ የጋራ ደርበው አደሩ። ደመቀችና ልጇ ደክሟቸው እንኳን ስለነቁ መጀመሪያ ከተኙበት ጎናቸው ሳይገላበጡ ነው ያደሩ። ባልቴቷ ግን ድካሙ ከብዙ ጊዜ ጀምሮ አብሯቸው የቆየ ስለሆነ አዲስ ስላልሆነ እንደ ልማዳቸው ከኩለ ሌሊት በኋላ ነቅተው ዓለሙን ሲያፈርሱ እንደገና ሲሰሩ ሀብታሙን ሲያደህዩ ድሃውን ሲያከብሩ ነጋላቸው። ከዚያ ደመቀችና ልጇን እንደተኙ ትተዋቸው ወጥተው ትናንቱን ኮበትና ቅጠል ከሸጡበት በ10 ሳንቲም እንጨት በ10 ሳንቲም ባለፈው ማታ ለተረፈው ዳቦ መጨመሪያ ገዝተው ሻይ አፈሉና እንግዶች ሲነሱ እየተጫወቱ ቁርስ አደረጉ። ደመቀች የ12 ብር ጌታ መሆኗን ካዩ በኋላ እመት ፍቃዷ እንደ ለማኝ ጥገኛ መመልከታቸው ቀርቶ እንደ ክብር እንግዳ ቆጥረዋት ባነጋገራቸውም ሆነ ባድራጎታቸው በጎ አድራጊዋ መስለው እንዳይታዩት ከመጠንቀቃቸው አልፈው እንዲያውም እንደ ጓደኛ ብሶታቸውን ያጫውቷት ጀመር። ይኸውልሽ አለ ከሞተ በኋላ ሀብቴን በተስካሩ ከዘመዶቹ ጋር በሙግቱ ጨርሼ በድህነት ላይ ስለወደቅኩ መሸታ ሽጣ ለምታድር ሴት አዲስ አበባን የመሰለ ሀገር የለም ሲሉ እውነት መስሎኝ ከዘመዱ ዘመድ ከገንዘቡ ገንዘብ ሳይኖረኝ ባዶ እጅና እግሬን ይዤ ከሀገሬ ወጥቼ እንዲህ በባሰ ድህነት በባሰ ችግር እኖራለሁ። የእግዚአብሔር እንግዳ ብላ ለመጣች ልጅ እንኳን ራት አብልቼ ለማሳደር ፋንታ በእንግዳዬ ገንዘብ ራት በልቼ ማድረው አሉ ባልቴቷ በሚያሳዝን ድምፅና በሚያሳዝን ፊት። ደመቀች አስተናጋጇ የተናገሩትን በሙሉ ማስተዋል ባትችልም የሚያሳዝን ድምፃቸውን ስትሰማ የሚያሳዝን ፊታቸውን ስታይ እንደማዘን ብላ አንገቷን ደፋች። ብዙ እንኳን ባልፈለጉ አሉ ቀጠሉና፣ ብዙ ባልፈለጉ 5 ብር ወረት ቢኖረኝ ወይም 5 ብር የሚያበድርኝ ዘመድ ባገኝ እኔ እናትሽ ሙያ ላስተምራችሁ እል እንደሆን እንጂ አስተምሩኝ የምላይ ስላይደለው በ5 ብር የሀገሬን የጎጃም ጠላ በእንስራ ባደርግ በሳምንቱ 5 ብር ቢያንስ 10 አደርገዋለሁ። ከዚያ በኋላ ያን ያገላበጡ እስከ ወሩ መጨረሻ በእንስራ አይደለም በጋን እንኳን አይደለም በበርሚል የምደፈድፍ ሆን ነበር። ብቻ ምን ይሆናል 5 ብር ከሰማይ የራቀ ሆነ። በየለልቱ ስሉልታን ያክል ሀገር ሄጄ አምጥቼ ከምሸጠው
ኩበትና ቅጠል የማገኘውን ገንዘብ ለስንቱ ላደርገው? ማጣፊያው አጥሮ ለራስ ሲሉት እግር፣ ለእግር ሲሉት ራስ እየተራቆት አስቸገረ። እንኳንስ 5 ብር ለመቆጠብ ከዕለት ራትና ከቤት ኪራይ አያልፍም። ለዚህ ቆሞ ቢከርም ቆሞ ይባጃል ለማይባል የዘመበ ቤት የምከፍለው ኪራይ በወር 3 ብር ነው። ታዲያ ከዕለት ቀለብ ቤትና ከቤቱ ኪራይ ማስተርፍ አልሆነልኝ ስላለ ለቤተ ክርስቲያን መላመያ እንደ ንጹህ ልብስ የመገዛበት አጥቼ እዩ በዚህ ኩቤት በምለቅምበት ልብስ ነው ቤተ ክርስቲያን የምስል። ይህ ሁሉ የ5 ብር ወረት ባይኖረኝ ነው እንጂ 5 ብር ባገኝ በአንድ ወር ዕድሜ ይህ ሁሉ ችግር ወዲያ ያራግፈው ነበር አሉ ባልቴቷ። ችግራቸው በግዝፈ ስጋ መጥቶ በፊታቸው እንደቆመ ሁሉ አይኖቻቸውን ቦዘዝ አድርገው በትካዜ ፊት ለፊት እየተመለከቱ። ብዙ የቸገራቸው ሰዎች እንኳንስ ባጠገባቸው ተቀምጦ የሚሰጣቸው ዝም ብሎ የሚያዳምጣቸው አግኝተው ሰው በሌለበት ብቻቸውን ተቀምጠው ወይም እየሄዱ ችግራቸውን ለራሳቸው የሚናገሩ መሆናቸው የታወቀ ነው። ደመቀች አስተናጋጅም ችግራቸውን ከሚያወሩት ሁሉ ገንዘብ አገኛለሁ ብለው ሳይሆን እንዲያው ልማድ ሆኖባቸው ያን ዕለት ለሷ የነገሯት በቤተ ክርስቲያን በልቅሶና በሌላ ከሰው ተገናኝተው በሚጫወቱበት ቦታ ሁሉ ለስንት ሰው ስንት ጊዜ እንደተናገሩ እግዚአብሔር ብቻ ይወቀው። ደመቀች አስተናጋጇ 5 ብር በማጣታቸው የደረሰባቸው ችግር የነገሯት 5 ብር እንድትሰጣቸው ስለፈለጉ መስሏት እና 5 ብር ለቤተ ክርስቲያን መሳሚያ ልብስና ጠላ ለማድረግ የሚያስፈልገውን ብቅሉን፣ ደረቆቱን፣ አብሹሎን፣ ጌሾውን ሁላ ለመግዛት ይበቃል አለች። አይ ይህ ሁሉ በአንድ ጊዜ ለመግዛት 5 ብር አይበቃም። ቅድም እንዳልሁሽ መጀመሪያ በ5 ብር አንድን ስራ ድፍድፍ ደፈድፍና እዚህ ሀገር የጎጃም ጠላ ብርቅ ስለሆነ ቢያንስ 10 ብር ይጣራል። ከዚያ በ10 ብር ድፍድፌን በጋን የደፈደፉ እንደሆን ያን ደግሞ 10 ቀን ሳይሞላ በ20 ብር አጣራና በወሩ መጨረሻ ላይ በበርሜል ለመደፍደፍ በቃለሁ። ከዚያ በኋላ ምን ልበልሽ ለቤተ ክርስቲያን መሳሚያ ቀሚስና ኩታ ብቻ ሳይሆን ሌላ ማድረግ እችላለሁ። እንግዲያስ እናታችን ከሰጡኝ 5 ብር እንሆ አለች ደመቀች። በጨርቅ ቋጥራ በጉንፋ ካስቀመጠች ብር 5ቱን አውጥታ ባልቴቷን 5 ብር እንሆ ስትላቸው 5 ብር እንደጠፋባቸው በጣም ደንግጠው ምንም ሳይናገሩ ዝም ብለው ቆይተው ድንጋጤው ያለፈ ሄዶ ማሰብ ሲጀምሩ የእሳቸው ድህነት የዚች ትንሽ ልጅ ደግነት በአንድ ላይ ሆነው ልባቸውን መተውት ስላለቀሰ ከውስጡ ገንፍሎ የወጣው ትኩስ እንባ አይኖቻቸውን ሞልቶ በፊታቸው ይፈስ ጀመር። ምነው እማዬ ምን ሆኑ? አለች ደመቀች ደንግጣ ተነስታ። ምንም አይደል ልጄ፣ ምንም አይደል፣ ተቀመጭ አሉ ባልቴቷ በተቀደደ እጃቸው አይኖቻቸውን ፊታቸውን እየጠራረጉ። ደመቀች ያለቀሱበት ምክንያት ስላልገባት 5ቱን ብር እንደያዙ ፊታቸው ዝም ብላ ቆማ በድንጋጤ አይን ትመለከታቸው ነበር። ተቀመጭ ልጄ አሉ ደገሙና። እባክሽ ተቀመጭ፣ ገንዘቡን ግን አልቀበልም። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። ለምን ባይበቃ ነው? ይበቃል ሲሉ ጊዜ ነው እንጂ ካልበቃ ልጨምርሎ ወይም ሁሉ ልስጦ። አረ አነሰ ብዬ አይደለም፣ 5ቱም ሲበዛ ነው። ገና እኔ ከችግር ወጣ ብዬ
አንቺ በችግር ላይ እንድትወድቂ ባደርግ እግዚአብሔር አይወድልኝም፣ ገንዘቡም አይባረክም ብዬ ነው። በያሁን ተቀመጭ። እግዚአብሔር ይስጥልኝ ልጄ። ግድ የለም ሰፈሬን ታገኘሁት አልቸገርም እማዬ። እስክቀጠር አየያ መላኩ እየከፈለልኝ እመይት ያለጣሽ ቤት እቆያለሁ። ተቸግረኝም ታንድ ወር በኋላ መጥቼ እሱ ገንዘብ ሲያገኙ ይሰጡኛል። ስለዚህ እባክዎ እምቢ አይበሉኝ በእናቴ ደንጋላይቱ ብላ ወደ ጉልበታቸው ጎንበስ ስትል ቶሎ ተነስተው ቀና አድርገው ግራ ቀኝ ጉንጮቿን አፏንም ስመው 5 ብር ተቀበሉና ይመርቋት ጀመር። ልጆች ከልጅነታቸው ወጥተው በእውቀት ይሁን በጉልበት ወይም በሀብት ከሌሎች ይልቁንም ከትልልቆች በልጦ መታየት ከሁሉ የበለጠ ደስ ስለሚያሰኛቸው ደመቀች የ12 ብር ጌታ ሆና እና የተቸገሩ ሴት ለመርዳት በመቻሏና ያን ያክል በመመረቋ ነፍስ ካወቀች ጀምሮ እስከዚያን ዕለት ደስ ብሏት አያውቅም። ባልቴቷ የሚያውቁትን ምረቃ ሁሉ በላዩ እየደራረቡ ካሸከሟት በኋላ ስራ እስካገኝ ለመቆያ ይከፍልልኛል ያልሽው ሰው ዘመድሽ ነው አሉ። አየያ መላኩ ዘመዴ አይደለም፣ እናታችን ስራ ፈልጋ አስቀጥራት ብለው አደራ ያሉት ባለመኪና ነጋዴ ነው። 1600 ጎራድ ጤፍ ጭኖ መጥቶ አሁን ሁሉንም ሸጠው። የጎጃም ሰው ነው? አዎ የማርቆስ ሰው ነው። ታዲያ የጎጃም ነጋዴዎች እኮ ከአንዳንዶቹ ሌላ ቦታ የሚሰፍሩበት ዘመድ ካላቸው በቀር ሁሉም የሚሰፍሩት ጉለሌ ነው ብለው እመት ፍቃዷ የሚናገሩትን ሳይጨርሱ እሱ ነው እኮ እማዬ፣ ጉለሌ ነው። ጉለሌ ማለት ጠፍቶኝ ነው ያን ያክል የተጨነቅኩት አለች ደመቀች። ከተቀመጠችበት በደስታ ዘላ ተነስታ እየሳቀች የታባቱ ተሸሽጎ ነው ያን ያክል ያስጨነቀኝ አለች። ቀጠለችና በይ ተቀመጭ፣ አሁን ከተሸሸገበት አግኝተነዋል፣ ከእንግዲህ ምንም ቢሆን አይጠፋም አሉ ባልቴቷ እንደ መሳቅ ብለው። ተዚህ ሩቅ ነው? በጣም ሩቅ አይደለም፣ እኔ በጋሪ ወስድሻለሁ። እሜቴ ማን ነው ያልሻቸውን ቤትስ ታውቂያለሽ? እሜቴ አልጣሽ ናቸው። እዚያ ተደረስን ማንም ያሳዩናል። እንግዲያስ ዛሬ እኔም ወደ ሱሉልታ ከመሄዱ ልቅር 5 ብርም ሳልነካ ኩበትና ቅጠል ከሸጥኩበት ሳንቲም በተረፈው እንጨት ልግዛና ከትናንት ወዲያ ቦካዋትን ሊጥ ጋግሬ ትንሽ ምስር ክካለችና እሷን ወጥ ሰርቼ እንጀራ በወጥ በልተን ስንጫወት ውለን ሳይመሽ ወስድሻለሁ አሉ እመት ፍቃዷ። ደመቀች ደስ ብሏት ግብዣቸውን ተቀበለች። እመት ፍቃዷ እንዳሉት እንጨት ገዝተው አምጥተው እንጀራ ሲጋግሩ ደመቀች የምትሰራው ነገር አቀራርበውላት ወጥ ሰርታ ምሳቸውን በሉና አርፈው ሲጫወቱ ቆይተው በ10 ሰዓት ግድም ወደ ጉለሌ ለመሄድ ወጡ። ያን ጊዜ ኃይለኛ ንፋስ ተነስቶ ጠብቆ ያልተቸነከረውን ቆርቆሮ ሁሉ በየቦታው ሲያንኳኳ ወረዳ ክዳን ከተከደነበት ጣራ ሁሉ ሳር ሲገፍና ባህር ዛፉን በያለበት መሬት እስኪልስ ያሰገደ ሲያስነሳ በሕይወት ባይሆን በንብረት ብርቱ ጥፋት እንዳይደርስ ያሰጋ ነበር። እንጃ ዛሬ ሲእግዚሩ ይህን ዓለም ሊያሳልፈው አስቧል መሰለኝ አሉ እመት ፍቃዷ ነፋሱ ቀዳዳ ነጠላቸውን እንዳይቀማቸው እየተከላከሉ። እንዴት አለች ደመቀች
እንዲህ ያለ ነፋስ የሚመጣ የዚህ ዓለም ማለፊያ ሲደርስ ነው ይባላል። እመት ፍቃዷና ደመቀች መደረቢያ ልብሳቸውን ንፋሱ እንዳይቀማቸውና በዓይናቸው አቧራ እንዳይገባ እስከ ቅንድባቸው ደህና አድርገው ተከናንበው ትንሽ እንደሄዱ አንድ ሰው ያላሳፈረ ጋሪ ከኋላ ስለደረሰባቸው አቁመው ጉለሌ ድረስ በስንት እንደሚወስዳቸው ቢጠይቁ 2 ብር ነበር፣ እስቲ ይሁን ለታዘለው ልጅ 25 ሳንቲም ቅናሽ ላድርግና ብር ከ75 ክፈሉኝ አለ ባለጋሪው። ባይሆን ብር ከ50 አታደርግልንም አሉ ባልቴቷ። እሺ ይሁን፣ የማታ ገበያ አልገፋም አለና ባለጋሪው ብር ከ50 ሳንቲሙን ከደመቀች ተቀብሎ ይዟቸው ዮሐንስን አለፍ እንዳለ የነፋሱ ኃይል ቀነስ እያለ ሄደ። ነገር ግን ኃይሉ ይቀንስ እንጂ ነፋሱ ጨርሶ ስላልተወ ደመቀች ኩታዋን ከቅንድቧ ትንሽ ገለል ብታደርግም እንደተከናነበች ነበረች። ፓስተር ኢንስቲትዩት ሲደርሱ አንድ መኮንን ካኪ ተፈሪ ቅድ ሱሪ ታጥቆ ከጉልበት በታች የሚደርስ ነጭ እጀ ጠባብ ለብሶ ካኪ ኮት ደርቦ ደግሞ በዚያ ላይ ነጭ ኩታ ደርቦ ረዥም ዘንግ በግራ እጁ ነጭ ጭራ በቀኝ እጁ ይዞ ሰፊ ባርኔጣ አድርጎ 2 ጠመንጃ ያነገተው አሽከሩ ተከትለውት ወደ ጉለሌ ይመጣል። አንዳንድ ጊዜ ነፋሱ ባርኔጣውን ከራሱ ሊነጥቀው ሲቃጣ የባርኔጣውን ጫፍ ጭራ በያዘበት እጁ ይጨብጣል። ደመቀች ያን መኮንን ስታይ ልክ መብረቅ ፊቷ ላይ እንደወደቀ ደንግጣ ክው ብላ ቀረች። ያን ጊዜ በጦር ቢወጓት ደም ባልወጣት እመት ፍቃዷ ከሀገራቸው እንደመጡ ጉለሌ ከአንዲት ሴት ጋር በደባልነት ሲኖሩ የደረሰባቸውን ተረት እንጂ እውን የማይመስል ረዥም ወሬ ይዘው ለሷም ለባለጋሪውም እያወሩ ያስቋቸው ነበር። እሱ ነው እኮ አለች ደመቀች አቋርጣ። ክፍል 7 ይቀጥላል።